ልጅ ኔቢስ ይሆናል። ሰላም፣ ይቅርታ አረፈርኩ መሰለኝ። ማን አባክ ስለሆንክ ነው ሜሮንን እዚህ ቁጭ አድርገህ የምታረፍደው? ማን እንደሆንኩ ግን አውቃ? ሳሚ ይባላለሁ። አንቺስ? ኦ ለካ ሜሮን አልሽ። ሻይ ወይስ ቡና? ካንተ ጋር ቁጭ ብዬ ቡና የማንቀረርበት ሰዓት የለኝም። ለምን እንደመጣው ፈቃል ዝም ብላ አትቀባጠር። አሁን ፋይሉን ስጠኝ። እየጠጣን ብንጫወት ብዬ ነው። እዛው ሰፈር ልጆች ጋር ሂድና አቃቃ። እንደሰማሁት ነሽ። በጣም ግልፍተኛና ትዕቢተኛ ነሽ። ምን አልክ አንተ ቆሻሻ? አንቺ ዝም በይ አፍሽን አትክፈቺ። ስሚ፣ በጣም ብዙ ሰዎች እንደምታውቂና ብዙ ገንዘብ እንዳለሽ አውቃለሁ። የሚገርምሽ እኔ ጋርም ስትመጪ ያው ነው። ስለዚህ ጨዋታው በጸባይ ነው የሚሆነው። የአባትሽን ፋይል እንድሰጥሽ ከፈለግሽ አባትሽ ከአባቴ ላይ በግፍ የወሰደውን ገንዘብ ሲመልስ ብቻ ነው፣ ያውም ከነወለዱ። እሱን እነሱ ይነጋገሩበት። አንተ ምን ቤት ነህ? አሁንም ወደኛ ተላልፏል። ከሴት ጋር መፋለም አንበሳ ባያስብለኝም ለአባቴ ስላደርገዋለሁ። ተረት ተረትን እዛው። አሁን ፋይሉን ቁጭ አድርግና ከዚህ እንዳልኩሽ ነው። ቀጣይ በምልክልሽ አድራሻ ማንንም ሳታስከትይ ጸባይሽን አሳምረሽ ብሩን ይዘሽ መጥተሽ ፋይልሽን ትወስጃለሽ። ቻው። እንኳን ደህና መጣሽ። ፋይሉን ይዘኸዋል ብዬ አስባለሁ። ገንዘቡን ይዘሽዋል ብዬ ተስፋ አድርጋለሁ። የምን አባ ገንዘብ ነው? ሰማ፣ ፋይሉን የማትሰጠኝ ከሆነ አድሜ ተኳሾች ከኋላም ከፊትም ያስተናግደዋል። እንደዚህ አይነት ስህተት እንዳትሳሳች ብዬሽ ነበር። ወሬ አታብዛ። እርምጃ ከመውሰዳቸው በፊት ፋይሉን ስጠኝ። ካልሆነ እስክትዘረር ጠብቂ፣ እኔ ወስደዋለሁ። ደስ የሚልልህን ያልሽ። እሺ፣ በአንድ ነገር እንስማማ። ሰውዬ፣ ልደራደረህ አልመጣሁም። አፍንጫህን ይዤ ፋይሉን ልቀበልህ። ግድ የለሽም። ቢያንስ ይህንን እሺ በይኝ። ምንድነው? እስቲ ቆንጆ ራት ጋብዥኝ። በዛውም ከጸባይሽ ምን ምን መስተካከል እንዳለበት እንወያያለን። እየቀለድክ ነው? በግንባር ጥይት ከመሽለኩ በፊት ፋይሉን ስጠኝ። ምን አለበት? ማስታወሻ ይሆነናል። በዛ ላይ ልናፍቅሽ ይችላል። አንተ ሰውዬ፣ ትዕግስቴ ከጫፍ ደርሷል። በነገራችን ላይ እንደዚህ አይነት ጨዋታ አልወድም፣ ግን እጫወታለሁ። የምን ጨዋታ? ይሄ የሽጉጡ ፒው ፒው ፒው። ጨዋታው አለቀ እኮ። ተሸንፈሃል። ሶስተኛ እድል ሰጥሻለሁ። ቀጣይ በመልክልሽ አድራሻ عندي خوش فاصلة يا اخي تفوز والله خوش رايك صح يا اخي دوز ቦታውን ወደሽዋል መሰለኝ። አዎ፣ አንተ መጠባት ረብሽኝ። የኔ መምጣትማ ግድ ነው። አይንሽ መጣ አልመጣ እያለ ሲንከራተት ነበር መሰለኝ። በጣም እንዴት አወቅ እባክህ? ያው አንዳንዴ የሚወዱሽ ሰዎች ሲያስቡሽ ይታወቅሽ የለ? እንደዛ ተሰማኝ። ማ እኔ ነኝ አንተን የምወድህ? ምን አለበት? አትወጂኝም እንዴ? ስማ፣ ልብ ወለድህን እዛው። ልብ የወለደው ነገር ከሆነማ የምርም ወደሽኛል። ሰማኛለህ? እዚህ ቁጭ አድርጋ ትሞላቀቅብኝ። ይልቅ ስጠኝና ልሄድበት። ልቤን ነው? ፋይሉን። ኦ የኔ ነገር ለካ ፋይል ልሰጥሽ ነበር የተገናኘ ነው። ሞት ይርሳኝ። ኧረ ይርሳህ። ሄደሽ አስተውሹ። ምን አይነት አቃጣይ ነህ? እሺ ስጠኝ። አልያዝኩትም። ምን? እርግጠኛ ነሽ እየሄድሽ ነው? ስሚ፣ ይህ ፋይል እጅሽ ካልገባ ያንቺም ሆነ የአባትሽ ንብረት ሙሉ ለሙሉ እንደሚጠፋ ታውቂያለሽ። እና እኔ የምልሽ ቦታ ትመጫለሽ፣ አርጊ የምልሹን በሙሉ ታደርጊያለሽ። ኦ እንዴት ነሽ? ይገርምሻል፣ የምትቀሪ መስሎኝ ልቤ ድው 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 ሲል ነበር። ለመድኩሽ እንደ አንቺ ልጅ እንጀለ። ተይ፣ በዚህ መጠንማ ልቤን አትስበት። ቀልድ ነው? ቁም ነገር ነው እንጂ ልቤ ግን ተታለለ መሰለኝ። ምንም የሚወደድ ነገር እኮ የለሽም። ልሰድበኝ ነው እንደዚህ ድረስ የጠራኸኝ? አረ ቀልዴን ነው። አያስቅ። አንቺ ለካ እንደዚህ አይነት ቀልድ አያስቅሽ። ቀላጁ ካልጣመኝ ቀልዱ መቼ ያስቃል? እንዲሁ ሳስበው ግን የሆነ ድፍት ብልልሽ ደስ ይልሻል። አርጎት ነው። ስቃለች። አይታችኋል? ሰምታችኋል? አይታችኋታል? ስቃለች። ያማል እንዴ? የእኔ ስቃይ ያስቅሻል። በዛ አይነት እድሜ ልኬ መሰቃየት የለም። አይ አቤት ደግነት። ውለታዬ መቼም አትከፊ። በጣም ምን ይሻላል እባክህ። ቆንጆ ነበርሽ እኮ፣ ግን ምን ያደርጋል ከላይ ወርቅ ከስር ጨርቆንሽ እንጂ። ምን አልክ አንተ? እየሰደብከኝ ነው? አይደለም፣ እንደ መልክሽ ውስጥሽ ቢያምር ነው ያልኩት። አንተም እኮ ምንህም አያምርም። ያንቺን ካመንሽ መድኃኒቱን ልዘዝልሽ። ምን እየሆንክ ነው? እዚህ ጋር ምንድን ነው ያለብሽ? እረፍ። ሄሎ
ያዘዝከኝን ስራ ጨርሻለሁ። ኦ የኔ አንበሳ ምንድን ነው? አንበሳ ነሽ አላልከኝም? ልበላ ነው። ኦ ፈራሁሽ። ወደዛ ሂጂ እባክሽ። አይዞህ ወንድሜ አልበላህም። ባይሆን ለምጠብቃት ልጅ አበባውን ስጣት። ግን ማነች? በነገራችን ላይ ነገ የት ነሽ? የትስ በሆን ምን አገባ? ልክ ነሽ፣ አያገባኝም። ለማንኛውም ደውዬ የምነግርሽ ቦታ ትመጫለሽ። የነገው ከባድ ቀጠሮ እንዳትቀሪ። ግን ታምራለች። ኧረ እኔ እንደሱ አስቀያሚ ሴት አይቼ አላቅም። እኔ ግን ልቅም ያለች ቆንጆ ነሽ የምትታየኝ። የት አየሻት ደግሞ? አመሰግናለሁ። ምርጫህን ግን ወድጄልሃለሁ። ሂጂ ከዚህ። ለማንኛውም ቆንጂት ወንድሜ እየቀለደ ነው፣ እሺ እንዳትቀየሚ። ይቅርታ እንግዲህ እንደመጣሽ አላወኩም ነበር። እህቴ እንዳለችሽ እየቀለድኩ ነበር። አበባውስ የቀልድ ነው? ከልቤ ነው። መኪናሽን ጥሩ ይዘሻታል። እስካሁን አዲስ ነች። ለምን ይመስልሃል? ምናልባት። አዎ ልክ ነህ። ምናልባት በየቀኑ እንደዚህ ጽድት ስለማደርገው ይሆናል። ወይኔ ወንድሜ ጉድ ፈላ። በገዛ እጁ ለፍልፎ። አውቃለሁ ከእህቴ ጋር ባወራነው ነገር ተናደሻል፣ ግን እንዳልኩሽ የቀልደኝ ነው። ቀልደኛው አሁን ለምን እንደፈለግከኝ ንገረኝ። አብረን ቢዝነስ እንድንሰራ እፈልጋለሁ። ከአንተ ጋር? አዎ ከኔ ጋር። ይህን ስራ ሰርተን ትርፋማ ከሆንን ድጋሚ የምንገናኘው ፋይልሽን ልሰጥሽ ብቻ ነው። አንቺ ጋር ያለኝንም ገንዘብ አልፈልገው። እኔ ወደ ስራ ልሂድ። በኋላ ይሄን አምጪ ይሄን ውሰጂ እያለ ነው እንዴት የሚወጣብኝ። ምንድን ነው ስራው?